በታስክ $108 የሚሰጠውን የሬኮ ወይም የሬቾ አፕሊኬሽን ማግኘት ከፈለጋችሁ በቴሌግራማችሁ ሰርች ቦታ ላይ በስትክክል ድር ቲፕ ብላችሁ በስነ ስርዓት ሰርች አድርጉ። ሰርች እንዳደረጋችሁ የኔ ቻናል ካላገኛችሁ ከጎን በኩል ቻናልስ የሚለው ነክታችሁ ከታች በኩል የኔ ሎጎ አለ ማለት ነው። እሷን አንድ ጊዜ ነክታችሁ ወደ ቻናል ይግቡ። ጆይን ያደረጋችሁ በዛውም ከታች በኩል የአፕሊኬሽኑን ሊንክ አስቀምጫለሁ። አንድ ጊዜ ነክታችሁ አፕሊኬሽኑን ከፕላይ ስቶር ዳውንሎድ አድርጉ። ኢንስታል ካረጋችሁ በኋላ ኦፕን ብላችሁ ቀጥታ ወደ አፕሊኬሽኑ ግቡ። በተለያዩ አማራጮች እንድትገቡ ያደርጋችኋል። የምትፈልጉትን ነክታችሁ ግቡ። እኔ የምፈልገው በጉግል ስለሆነ ጉግል የምትለው አንካለሁ። የምፈልገውንም አንድ ኢሜል ነክቼ ወደ አፕሊኬሽኑ ገባለሁ ማለት ነው። እዚህ ጋር ጾታችሁን አስገቡ። እኔ ወንድ ስለሆንኩኝ ሜል ብዬ አስገባለሁ ማለት ነው። ከዚህ በኋላ ለእናንተ ኢንቪቴሽን ኮድ ምናምን የሚጠይቃችሁ ከሆነ ስክሪኑ ላይ የምታዩትን ኢንቪቴሽን ኮድ እያስገባችሁ ሰብሚት እያደርጋችሁ ወደ አፕሊኬሽኑ መግባት ትችላላችሁ። እንደገባችሁ እዚህ ጋር እንደምታዩት በእጅ ምልክት እንዴት መጠቀም እንደምትችሉ እያሳያችሁ ነው። አንድ ጊዜ ነክታችሁ ስታልፉ እዚህ ጋር በጣም ብዙ ሰዎች በላይቭ ውስጥ ላይ ነው ያሉት። ከፈለጋችሁ በቪዲዮ ኮል ከነሱ ጋር በቀጥታ ማውራት መነጋገር ትችላላችሁ ማለት ነው። ስለዚህ የመጀመሪያው ዳሽቦርድ የሚሆነው የቪዲዮ ኮል ቦታ ነው። ቀጣዩ የሚሆነው ደግሞ ከታች በኩል እንደምታዩት ይሄኛውም የላይቭ ቦታ ነው። ከቅድሙ ጋር ተመሳሳይ ነው። ያን ያክል ሚለያቸው ነገር የለም። እዚህ ጋር ግን በሲንግል ሆናችሁ ከፈለጋችሁ ከነዚህ ሴቶች ጋር ጌም መጫወት ትችላላችሁ። በጣም ብዙ ሰዎች አብዛኛው ጊዜ ሂንዶች ናቸው። አሁንም ኢትዮጵያኖችም እየገቡ ነው ማለት ነው። ከፈለጋችሁ ስታርት ላይቭ የሚለውን ነክታችሁ እናንተም ላይቭ መግባት ትችላላችሁ። ሴት ከሆናችሁ አብዛኛው ጊዜ በደንብ ኦፖርቹኒቲውም አለ ማለት ነው። ወንድ ከሆናችሁም መግባት ትችላላችሁ። ቀጣይ የሚሆነው ደግሞ ከታች በኩል እንደምታዩት እዚህ ጋር የሩም ቦታ ነው። የተለያዩ ሰዎች በጣም ብዙ ወንዶች፣ በጣም ብዙ ሴቶች ላይቭ ውስጥ ላይ በግሩፕ እያወሩ ነው። ሩም ነው የሚባለው። እዚህ ጋር እንደምታዩት ስንት ሰዎች በላይቭ ውስጥ እንዳሉ ከጎን በኩል ማየት ትችላላችሁ። እናንተም ከፈለጋችሁ ገብታችሁ የነሱን ላይቭ ላይ መሳተፍ፣ መነጋገር፣ መጠየቅ፣ መጠያየቅ ትችላላችሁ። ከፈለጋችሁ ክሬት ሩም የሚለው ነክታችሁ እናንተም የራሳችሁን ሩም መክፈት ትችላላችሁ። ቀጣዩ የሚሆነው ደግሞ እዚህ ጋር እንደምታዩት የሚሴጅ ቦታ ነው። እዚህ ጋር ከሰዎች ጋር የተነጋገራችሁት የዊዝድሮ ኢንፎርሜሽን እና የተለያዩ ኖቲፊኬሽኖች እዚህ ጋር ነው የሚገቡት። የመጨረሻው የሚሆነው ደግሞ እዚህ ጋር እንደምታዩት የእናንተ የፕሮፋይል ቦታ ነው። እዚህ ጋር ስማችሁን፣ ፎቶአችሁን እና የተለያዩ ነገሮችን የተበላሸ ነገር ካለ ማስተካከል ትችላላችሁ። አሁን ደግሞ ወደ ገንዘብ ማግኛ ስንሄድ ኢንቫይት የምትለዋ ላይ የተለያዩ ሰዎችን ኢንቫይት ያደርጋችሁ መስራት ትችላላችሁ። ከጎን በኩል ያለችዋን አንድ ጊዜ ሳጥኗን ንኳት። እዚህ ጋር ለእናንተ 3 ቁልፍ ሰጥቶላችኋል። ሳጥኑን የምትከፍቱበትን እዚህ ጋር አንድ ጊዜ ቁልፏን ስነኩ ሳጥኑ ይከፈትላችኋል ማለት ነው። እዚህ ጋር እንደምታዩ $0.9 ሰጥቶኛል። አሁንም አንድ ጊዜ ቁልፏን ስነኩ ዶላር ይሰጣችኋል። ይኸውና እዚህ ጋር ወደ $1 ሰጥቶኛል። የመጨረሻ ቁልፌን ስነካ እዚህ ጋር እንደምታዩት ወደ $2.5 ሰጥቶልኛል። ሰዎችን ኢንቫይት በማድረግ ቁልፍ መሰብሰብ ትችላላችሁ። ከዛ ቁልፋችሁ ላይ ሳጥናችሁን ስከፍቱ ዶላር ይሰጣችኋል። ሚኒማም $6 ነው። እዚህ ጋር ኢንቫይት በማድረግ የምትሰሩት። ከላይ በኩል እንደምታዩት የተለያዩ ሰዎች ዊዝድሮ ያደረጉት ኢንፎርሜሽን እየሄደ ነው። የቀጣዩ ስራ የሚሆነው ደግሞ እዚህ ጋር የተለያዩ ታስኮችን መስራት አለባችሁ። ከዛ ዶላር ይሰጣችኋል። እስከ $108 ሊሰጣችሁ ይችላል። እዚህ ጋር እንደምታዩት የተለያዩ ስራዎች አሉ ማለት ነው። ከዛ ውስጥ አንዱ የመጀመሪያውን ብታዩት ለአንድ ሰው ቪዲዮ ኮል ላኩ ይላችኋል። ዴይሊ ክላይምም አለ። የተለያዩ ሰዎችን ኢንቫይት በማድረግ በጣም ብዙ ታስኮች አሉ። ከላይ በኩል እንደምታዩት የተለያዩ ሰዎች ታስኩን ሰርተው ክላይም አድርጎ የወሰዱትን የዶላር መጠን እያሳየኝ ነው። እናንተም ታስኩን ከሰራችሁ በኋላ እዚህ ጋር እንደምታዩት ሚኒማም ክላይም ማድረግ የምትችሉት $0.19 ነው ክላይም ማድረግ የምትችሉት። እኔ ግን $0.1 ነው ያለኝ። የመጨረሻው የሚሆነው ደግሞ የሰራችሁትን ዊዝድሮ ማድረግ ነው። ከላይ በኩል ማይ ኮይንስ የምትሏን አንድ ጊዜ ንኳት። ከዛ በኋላ እዚህ ጋር ዊዝድሮ የሚላለ እሷንም አንድ ጊዜ ዊዝድሮ የምትሏን አንድ ጊዜ ንኳት። እዚህ ጋር የተለያዩ የናንተን ኢንፎርሜሽን ማስገባት አለባችሁ። ዊዝድሮ ሜትድ የምትለውን ብነኩ እዚህ ጋር በሁለት መንገዶች ልታውጡት ትችላላችሁ፣ በኢፔ እና በዩኤስዲቲ። እኔ አንድ ጊዜ ዩኤስዲቲ የምትሏን ካለው እዚህ ጋር ስልክ ቁጥራችሁን አስገቡ ሲላችሁ ስልክ ቁጥራችሁን አስገቡ። ከዛ በኋላ ደግሞ እዚህ ጋር ፌስ ቬሪፊኬሽን ሲጠይቃችሁ የናንተን የፌስ ቬሪፊኬሽን ካስገባችሁ በኋላ እዚህ ጋር ሪዛልታችሁ ይመጣል። እዚህ ጋር ሶስቱም የምታዩት ማሟላት አለባቸው ማለት ነው። ከዛ እዚህ ጋር ሚኒመም ዊዝድሮ አማውንት $10 ነው። የዛሬ ቪዲዮ ይሄንን ይመስላል። ከተመቻችሁ ሰብስክራይብ እና ላይክ፣ ቴሌግራሜንም ጆይን ያረጋችሁ